ሰላም ሰላም እግዚአብሔር ሰላምና ጸጋ ይብዛላችሁ። እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦች እኔ ያለው እግዚአብሔር ይመስገን። ሀገር ውጭም ሀገር ውስጥም ያላችሁ ሁላችሁ እንዴት ናችሁ? የማዳም ቅመሞች የኔ ጓደኞቼ እንዴት ናችሁ? አለው እግዚአብሔር ይመስገን። የማዳም ቅመም ነኝ። ደስ ካላችሁ ይሄን ቤት ሰብስክራይብ አድርጉልኝ። ወዳችኋለሁ። ዛሬ ግን አንዳንድ ነገሮች ለመናገር ፈልጌ ነው የመጣሁት። ምን መሰለህ? የዘንድሮ ትዳር ቤት ክራይ ኦሬዲ ቤት ክራይ ካልተመቻችሁ ከተመቸ በቃ ከተመቸን እንቀመጣለን፣ ካልተመቸን ደግሞ እንቀየራለን አይደል? የዘንድሮ ትዳር እንደዚህ ሆነዋል። ነገር ግን ትዳር ማለት ምን ማለት ነው? መጀመሪያ ሳንጋባ የትዳር ምስጢር ማወቅ አለብን እንጂ ዝም ብለን በቃ ውጭ ሆነን አፈቅርሻለሁ፣ ወድሻለሁ፣ ሞትልሻለሁ ኔላንቺ ብዬ እንደዚህ የሚባል ነገር በቃ በብዛት በወሬ እንክብካቤ ስለበዛ ምክንያት አገብቼ በቃ ይሄ ሁሌም እንደዚህ ጸባይ የሚኖርም ከመሰልን ተሳስተናል። ለምን ትዳር አልጋ በአልጋ አይደለም። ግን አንድ ላይ ከሆነን በኋላ ጸባዩ ቀያየራል ምናምን ስትጠርቅ እኔን ልውደቅ እኔን ያለ እንትን ያለ የነበረ ሰውዬው አይንልሽም እንደ አታይም እንዴ ይለሻል። ይሄን ጊዜ ደግሞ ባለፈው እኮ እንደዚህ ነበር አይወቅኔ እኔ ቀን እኮ እንደዚህ ነበር፣ ግን ዛሬ እንደዚህ ለምንድን ነው ብላ ትነሳለች ነው እኔ ትላለች። አይደለም የኔ ቆንጆ አንድ ነገር ልንገርሽ፣ አንቺ ታዛዥ እሱ ደግሞ አዛዥ። ስለዚህ ሚስትነትሽ አክብር እንጂ እኔም እንደሱ ካልሽ የሞቀ ውሃ የሞቀውና ያልተሞቀው ስንቀላቀል ምን ያደርጋል? የሞቀ ውሃ ትንሽ ብርድ ያደርጋል። ነገር ግን የሞቀውና የሞቀ ሁለቱ ስንቀላቀል አይባልም። ስለዚህ አንዱ እንደዚህ መሆን አለበት። እባካችሁ እግዚአብሔርን ያዛዘነኝ የዘንድሮ ትዳር በጣም አዘንኩ እና ምንድነው ምን ልንሆን ነው? ምንድነው እኔ ምን ይጠብቀኛል ምናምን እንደዚህ ጭንቀት ውስጥ ገብቻለሁ። እዚህ መዳሚ ጋር እንጨቃጨቃለን፣ ከዛ ወደ ሀገር ስንሄድ ደግሞ አገብተን ከዛ ባለቤት ጋር እንጨናነቅ ነው። እኔ ፈርቻለሁ፣ እወዳቸዋለሁ። ይሄ ብቻ ነው ሀሳቤ።